ጎበዝ ራሳችሁን ጠብቁ። ሁለት አይነት አጭበርባሪ የስራ ደላሎች አሉ እዚህ ዱባይ ውስጥ። ከነዚያው የመጀመሪያዎቹ ደግሞ ቢሮ ይዘው በስነ ስርዓት ቢሮ ነው ቶሎ ስራ እናስቀጥራለን በሚል ቢሮ በመጥራት ቅድሚያ ክፍያ 200 300 በመቀበል ግን ስራውን የማይሰጡ መቼም ቢሆን ለማንም ቢሆን ስራ የማይሰጡ ግን የነሱ አላማቸው ብር መቀበል ብቻ። ከዛ ነገና ቶሎ ከተነገ ወዲያ ቶሎ ከዛ ወዲያና ቶሎ በማለት ሰዎችን በማሰልቸት ስራ ሳይሰጡ ወይም ኢንተርቪው ሳይጠሩ ብራቸውን በልተዋቸው የሚቀሩ ብዙ ሰዎችና እያለቀሱ ያሉ ሰዎች አሉ። ሁለተኞቹ ደግሞ አንዳንድ ሺህ ብር 500 ብር ስራ እናስገባቸዋለን በሚል ተቀብለው ጭራሽም ስራ ማስገባሉ እና አንዳንዶቹ ደግሞ መልሰው ብር የደላላ ከተቀበሉ በኋላ አኮሞዴሽን አንድ ቀን ሁለት ቀን አሳድረው አየር ላይ የሚጥሩ ደላሎች አሉ። ስለዚህ ከነዚህ አይነት ደላሎች ራሳችሁን ጠብቁ፣ ተጠንቀቁ። ምንም አይነት የኮሚሽን ብር ስራ ሳትገቡ አትስጡ። ስለዚህ ራሳችሁን ጠብቁ። በጣም አጭበርባሪ ደላሎች አሁን ተሰራጭተዋል። በቃ ስራ የሌላቸው ለራሳቸው ግን ደግሞ ስራ እናስገባለን እያሉ እየበሉ ያሉ ደላሎች አሉ። ስለዚህ ከእንደነዚህ አይነት መጥፎ ደላሎች ራሳችሁን ጠብቁ ፕሊስ ፕሊስ። በጣም አሰራር ቀይረው መጥተዋል አሁን ላይ።